ደግሞ እስቲ ውስጡ ያለውን ልቅመሰው ምን እንደሚል ማለት ነው። እንደምታዩት ቆንጆ ሆኖ ነው ውስጡ የበሰለው። ታያችኋል። ይኸውላችሁ በጣም 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 አሪፍ ነው። እስቲ ልቅመሰው። ቆንጆ ብስኩት ሰርቻለሁ። ምክንያቱም ያው ሊጥ ሁልጊዜ ከቦካ በኋላ መጠበስ ነው የሚያስፈልገው። የተራረፈኝን ከፒሳው የቆራረጥኳቸውን በዚህ መንገድ ቆንጆ የሆነ ብስኩት ሰርቼበታለሁ ማለት ነው። ለቡና ይሆነኛል። ሰብ እንዴት ናችሁ? ራሄል ነኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። እንደምትመለከቱት የሚያስፈልጉኝን ግብአቶች ፊት ለፊቴ አስቀምጫለሁ። ምንድን ነው ዛሬ የምሰራው? ሚኒ ፒሳ ነው የምሰራው። ሚኒ ፒሳ በቤታችን እንዴት በቀላሉ በፍጥነት ማዘጋጀት እንችላለን የሚለውን አብረን እንድናይ ነው። እዚህ ጋር ያዘጋጀሁት የፈረንጅ ቃሪያ እንደምትመለከቱት ቆንጆ ተደርጎ የተከተፈ 3-4 አይነት የፈረንጅ ቃሪያ አለ። የሀበሻም ቃሪያ ቃጠል እንዲያደርግ አዘጋጅቻለሁ። እዚህ ጋር ቲማቲም አለ እንደምትመለከቱት ቲማቲም አዘጋጅቻለሁ። እዚህ ጋር ደግሞ ሽንኩርት በደንብ የተከተፈ ሽንኩርት አለኝ። እዚህ ጋር ፊላዴልፊያን ክሬም አለኝ። እዚህ ጋር ደግሞ የቱና የአሳ ቱን ፊስክ አለኝ። እዚህ ጋር ደግሞ የዶሮ ስጋ በነጭ ሽንኩርት ማርኔት ሊደረግ ተዘጋጅቷል እንደምታዩት። ከዛ በመቀጠል ደግሞ እዚህ ጋር ውስጥ አዘጋጅቻለሁ ከላዩ ላይ የምናደርገው ማለት ነው። ከዛ ደግሞ እዚህ ጋር ፍሬሽ ሰላጣ አዘጋጅቻለሁ። እዚህ ጋር ደግሞ እንደምትመለከቱት ነፍቶ የተመለሰ ሊጥ አዘጋጅቻለሁ። 500 ግራም የሚሆን ዱቄት ነው የተጠቀምኩትኝ። በማይስና በፉርኖ ዱቄት ነው ያቦካሁትኝ። ማይሱ በጣም በጣም ቆንጆ አርግቶ ጣዕም እንዲሰጠው ያደርገዋል። ፒሳ ላይ ብትሞክሩት ደስ ይለኛል። ከዛ በተረፈ ቀጥታ የዶሮ ስጋችንን እንጠብሳለን። እንዴት አርጌ እንደምጠብሰው ኦልሬዲ ነጭ ሽንኩርት አርጌበታለሁ። ከዛ በኋላ ይሄንን የዶሮ ቅመም እጨምርበታለሁ። ከዛ በተረፈ ስፋት ፔፐር ጨምርበታለሁ። ከዛ ጨው አደርግበታለሁ። እዚህ ጋር እንደምትመለከቱት የናና ቅጠል ላዩ ላይ እጨምራለሁኝ። የትም ሳትሄዱ ሙሉውን ቪዲዮ እንድትመለከቱት በአክብሮት እጋብዛችኋለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ሚኒ ፒሳ አሰራር ከኔ ጋር እንድታዩ ጋብዣችኋለሁ። እንደምትመለከቱት በጣም ቆንጆ ሆኖ ውሃውን እየጨረሰ ነው ያለው ዶሮ። ከዛ በመቀጠል ደግሞ ቅድም ያዘጋጀሁትን ይሄንን የዶሮ ቅመም እላዩ ላይ አደርግበታለሁ ሳናበዛ። በጣም ቆንጆ የሆነ ሽታ ነው እያመጣ ያለው። ዶሮ በደንብ መጠበስ መቻል አለበት። ከዛ እዚህ ጋር ቅድም ያሳየኋችሁን ስፓት ፔፐር እላዩ ላይ እጨምርበታለሁ ሳናበዛ እሱንም። ከዛ ጨው አለኝ፣ ጨውንም እጨምርበታለሁ ሳናበዛ። ምንድነው የምናደርገው? ቅድም ያዘጋጀነውን ትንሽዬ ሽንኩርት ላዩ ላይ እንጨምርበታለን። ትንሽ ቃሪያ እና ነጭ ሽንኩርት ኦልሬዲ ስለተጨመረበት ትንሽ ቃሪያ ላዩ ላይ እንጨምራለን። ከዛ እናማስለዋለን። ከዚህ የበለጠ መድረቅ አያስፈልገውም። ምክንያቱም እንደ ጥብስ በቃ ቆንጆ ሆኖ ደርሷል። ለስላሳ ነው የዶሮ ስጋው። ስለዚህ ምድጃችንን እናጠፋና ከስሩ ወደ ፒሳውን ማዳመጥ እንገባለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ እንድትቀጥሉ ጋብዣችኋለሁ። አሁን ተመልሰን ስንመጣ እጃችን ላይ ትንሽ ዘይት እናደርግና እዚህ ጋር ቅድም ያዘጋጀነውን ሊጥ እንደዚህ እንደምታዩት የምንዳምጠው ቦታ ላይ
እንገለብጠዋለን። ታያችኋል። ሊጡ በጣም 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 ቆንጆ ሆኖ ቤታችን እንዴት እንደሚሰራ ነው የማሳያችሁ። ከዛ ሁለት ቦታ እንደዚህ እንከፍለዋለን። ከዛ መልሰን አሁንም ይሄንን እንደዚህ እንቆርጠዋለን ለአራት ማለት ነው። አሁን የቆራረጥናቸውን ፒዛ እንደዚህ ትንሽ ዱቄት ላዩ ላይ አርግተን በዚህ ቅርጽ እንዲይዝ እናደርገዋለን። በኋላ እዚህ ጋር ስኮል አለኝ ወይንም ጎድጓዳ ሳህን አለኝ። በዛ ነው ቅርጽ የማወጣው። እንደዚህ በኋላ ይሄኛውን መልሰን እንደዚህ ሽት እናደርግና ቅርጽ እናወጣበታለን። ድጋሜ እንዳመጣውና አስተካክለን ድጋሜ ሌላ ፒሳ እንሰራበታለን። እዚህ እናስቀምጠዋለን። ከዛ እነዚህ ላይ ትንሽ ዱቄት እናደርጋለን። ታያችኋል። ልጆች በጣም ነው የሚወዱት። እንደዚህ አይነት ፒሳ መቁረጥ አያስፈልጋቸውም። በቀላሉ መመገብ የሚችሉት ነው። ምንድነው የምናደርገው አሁን እዚህ ላይ የቲማቲም ድልህ ቁሌቱን ነው፣ እሱን እንቀባለን። እንደዚህ እያንዳንዱ ላይ ፒሳ ላይ ወይ የዶሮ ስጋ ወይንም የተፈጨ ስጋ ብዙ ጊዜ እሰራላቸዋለሁ። ዛሬ ግን በዶሮ ስጋና በአትክልት በቺዝ ነው የምሰራላቸው። ይሄን እንደዚህ ካደረግን በኋላ ቅድም እዚህ ጋር ያዘጋጀነውን የዶሮ ስጋ ማለት ነው እላዩ ላይ እንደዚህ እናደርግበታለን። ይሄ ለመልክ ያህል አውጥተው ለቅመው ይጥሉታል፣ ግን እንደዚሁ በጣም ያምራል። ሲበስልም ቃሪያውን ብቻ ከውስጡ የሚያቃጥለው እናወጣላቸውና እንደዚህ እናደርግበታለን። ከዛ ደግሞ ቺዝ አለኝ፣ ቺዝ እናደርግበታለን። ቺዝ በጣም ግዴታ ነው ፒሳ ሲሰራ። ታያችኋል። ሚኒ ፒሳ በቤታችን በቀላሉ በዚህ መንገድ አዘጋጅተን ፍሪጅ ውስጥ በማስቀመጥ ልጆቻችን ከትምህርት ቤት ሲመጡ መክሰስ ሰዓት ላይ ሆነ ምሳ ሰዓት ላይ ይዘው ወደ ትምህርት ቤትም ሆነ ወደ ፈለጉበት ቦታ መንቀሳቀስ ይችላሉ። በጣም ጣፋጭና ቀላል ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ በአክብሮት ጋብዣችኋለሁ። የትም እንዳትሄዱ። ስለዚህ አሁን እንደምትመለከቱት ፒሳ ወደ ኦቭን ውስጥ ሊገባ በዚህ መንገድ ተጠናቋል። አንደኛው ፒሳ ማለት ነው። ከዛ ደግሞ በቱንፊስክ የሚሰራውን አሳያችኋለሁ። ይሄንን ቀጥታ ወደ ኦቭን ውስጥ በ150 ሙቀቱ ሆኖ ለ20 ደቂቃ ወይ ለ15 ደቂቃ እየከፈታችሁ እያያችሁት ማብሰል ትችላላችሁ። ቀጥታ ወደ ኦቭን ወስደዋለሁ። አብራችሁ ይቆዩ። አሁን ትልቁን ፒሳ በቱንፊስክ የሚሰራው ማለት ነው በቱና እሱን ወደ መዳመጥ እገባለሁ። እሱ ኖርማል ፒዛ ነው። ትልቅ ፒዛ ለፋሚሊ የሚሆን ፒዛ ማለት ነው። እናደርገዋለን። አሁን እዚህ ጋር የምንጋግርበት እቃ ላይ ፓትራው ላይ አምጥተነዋል። ከዛ ግን ወጋ ወጋ ማድረግ መርሳት የለብንም። ምክንያቱም ሊጡ ወደ ላይ ከፍ እንዳይል እና ፒሳው ዳቦ እንዳይሆንብን በደንብ እንደዚህ በሹካ ብንወጋው በጣም ቆንጆ ነው። ከዛ ቲማቲማችንን እላዩ ላይ እንደዚህ እንቀባለን።
እዚህ ጋር ቅድም ያዘጋጀነውን ቶንፊስክ እላዩ ላይ እንጨምራለን። አትክልቶቻችንን እንጨምራለን። መጀመሪያ ቃሪያውንና እንደዚህ ቃሪያውን እንጨምራለን። ከዛ ሽንኩርቱንም አብረን ደባልቀን መጨመር እንችላለን። ሁሉንም ነገር እዚህ ጋር ኦስት አለኝ ብያችኋለሁ። እሱን ላዩ ላይ እንጨምርበታለን። እዚህ ጋር ቺዝ አለ። ቺዛችንን ላዩ ላይ ነስነስ እናደርጋለን። ከዛ ጦስኝ አለኝ። ጦስኝ ላዩ ላይ እንደዚህ ነሰንስበታለሁ። ከዛ ኦቭን ውስጥ ይሄንንም ለ20 ደቂቃ እንደተለመደው በ150 የሚሆን እንከተውና እናወጣዋለን። ትማሩበታላችሁ፣ ትወዱታላችሁ። ሰርታችሁ እንድትሞክሩት አድቫይስ አደርጋችኋለሁ። የትም እንዳትሄዱ፣ መጨረሻውን ስቀምስ ታያላችሁ። ሰላም ቤተሰብ፣ ተመልሼ መጥቻለሁ። ይኸው እንደምትመለከቱት ፒሳው በዚህ መንገድ በአማረ መንገድ አልቋል ተሰርቶ። በጣም ነው ሽታው፣ የነጭ ሽንኩርቱ፣ የዶሮው በጣም ደስ ይላል። ጤናማ የፒሳ አሰራር ነው ይሄ። እጅግ በጣም ልጆቻችሁም ሆነ እናንተም በጣም ትወዱታላችሁ። ከዛ በተረፈ ደግሞ እስቲ ውስጡ ያለውን ልቅመሰው ምን እንደሚል ማለት ነው። እንደምታዩት ቆንጆ ሆኖ ነው ውስጡ የበሰለው። ታያችኋል። ይኸውላችሁ በጣም 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 ሀሪፍ ነው። እስቲ ልቅመሰው። በስማ በጣም ነው የሚጣፍጠው። በጣም በጣም ነው የሚጣፍጠው። እውነት ነው የምላችሁ። ሰርታችሁ እንድትሞክሩት በቤታችሁ በበቆሎና በፍርኖ ዱቄት የተሰራ ይሄን የመሰለ የሚኒ ፒሳ አሰራር ነው ያሳየኋችሁ። ከዛ በተረፈ ደግሞ የተረፈኝን ዱቄት ማለት ነው ሊጡን እዚህ ጋር እንደምትመለከቱት ስናክ የሚሆን ቆንጆ ብስኩት ሰርቻለሁ። ምክንያቱም ያው ሊጥ ሁልጊዜ ከቦካ በኋላ መጠበስ ነው የሚያስፈልገው። የተራረፈኝን ከፒሳው የቆራረጥኳቸውን በዚህ መንገድ ቆንጆ የሆነ ብስኩት ሰርቼበታለሁ ማለት ነው። ለቡና ይሆነኛል። እጅግ በጣም አሪፍ ነው። ጣዕሙ ራሱ በጣም ቆንጆ ነው። በጣም በጣም አሪፍ ነው። ለዛሬ ይህንን የመሰለ የፒሳና የብስኩት አሰራር በአንድ ድንጋይ ሁለት ወፍ ይዤላችሁ መጥቻለሁ። እንደምትወዱት እንደምትማሩበት እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌ ሰፖርት እያደረጋችሁ እንድታልፉ በአክብሮት እጠይቃችኋለሁ። አመሰግናለሁ። መልካም ቀን፣ መልካም ዕለት፣ መልካም ሳምንት እያልኩኝ እንደተለመደው በዚህ ብሰናበታችኋለሁ። ባይ